ታፕ እንዴት እንደሚደረግ ራሱ አያውቅም። አሰናብቶት ነበር። ዳኛው ባያየው ተጣልቶ ካልቻልክ እንደዚህ 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 ብለህ ትመታለህ ወይ መሬት ትመታለህ። ምንም የሚያውቀው ታሪክ የለም። ጀለስ ሲጥ ብሏል እሱ ነገር ናካ። ጆን ዳንኤል ምን አላሉ? በአንድ ደቂቃ ሲበላ ኖ ቤስት ኦፍ 3 ነው አለ። የቲክታክ ጌም መሰለው የሚል ሰው ፋይት አደርጋለሁ የሚል ሰው እድሜው ከሰባ ከዛሬ ፎሎወሮቻውን ያለሁት መሀል ሰሜን ከዛሬ ጀምሮ ቦክስ ጀምሬያለሁ። ቦክሱ ነው የሚያዋጣኝ ልጄ። እንዴ በ4000 ብር ተገብቶ 4 ደቂቃ። አረ ዘንድሮ ነው ቦክሰኛ መሆን። ዘንድሮ ነው። የፈለገ ሰው ቻሌንጅ አደርጋለሁ የሚል ሰው ፋይት አደርጋለሁ የሚል ሰው እድሜው ከ75 ዓመት በላይ ኪሎ ከ45 ዓመት በታች ምግብ ብዙ የማይበላ ትንሽ ቀመስ ሻይ ነገር አጥሚት ነገር ትንሽ የሚቀምስ ባይበላ ይመከራል። እኔን ቻሌንጅ የሚያደርግ ሰው ካለ አሁኑኑ ይምጣ። ድብድብን ያየነው አነቀው። ሄደ አነቀው። በቃ አነቀው። በጣም ድንቅ ነው። ነው የምላችሁ። ወይኔ ንቃተ ህሊና እና ጆኒ ባንዴ ኧረ ይደብራል። የምሬን ነው የምላችሁ። እኔ ኦልሬዲ ቀና አውቄያለሁ ጆኒ እንደሚያሸንፍ። ሁለቱንም አላቃቸውም ምናምን ብቃታቸውንም አላቅም፣ ግን ቀማ እንደሚያሸንፍ ገብቶኝ ፖስት አድርጌ ነበር። ፖስት ያደረኩበትም ሰዓት እርግጠኛ ሆኜ ነው። ትላንትና የቴስቴስትሮን ዴይ ነበር። ዳም ኤቭሪባዲ በቃ ወንድነቱ በቃ መጥቶ ነበር። ቴስቴስትሮን የተወሰነም ሴቶች ውስጥ አለ እኮ ብዛቱ ነው እንጂ። ትላንት ግን የነሱ ራሱ ጨምሮ ነበር። አንዳንዶቹ ምንድነው የምትለኝ ምናምን ሲሉ ነበር። was crazy ንቃተ ህሊና አርሰናል ነው እንክብ ማን አርሰናል አንዳንዴ ይሄድና የራሱን ትቶ የሌላ ክለብ ይጫወታል። የራሱ ብዙ ጠንካራ ነገሮች አሉ። እነዛን ከመጫወት የተጋጣሚውን ክለብ መስሎ የሚቀርብበት ጊዜ አለ እና ይቀጠቀጣል። ንቃተ ህሊናም እንደዛ ነው እንክብ ማን ይሄ ሰውዬ ዘሎ ነው የሚይዝ የሚባለውን ነገር ይሄ ሰውዬ ስል ጆኒ ትመጪኛለሽ። ዘሎ ነው የሚይዝ ሲባል አንደኛው መንገድ ምንድን ነው? በተቻለ መጠን ሰውየው እንዳይቀርብ መራቅ። ከዛ በኋላ ሁለተኛ እኮ ምን መሰለህ፣ 2 ጫማ ጥፊ፣ 1 የሆነ ተርኒንግ ኪክ ነገር፣ ከተቻለ ደግሞ 2 የሆነ የተወሰነ ቡቲ ካደረክ በኋላ ጆኒ ይዞ ያደረገን ቢያደርግ ችግር የለውም፣ ይበቃናል። ምክንያቱም ያቺ እግሩን ስትመታት የተጮኸው ጩኸት አይተዋል። እሱን ትንሽ ጠብቀን ነበር እና እሱ ጋር ጎሏል። ጃኔት ያው የሱ ሜዳ ነው። ሄድ ዋት ይሀትደ ነው ኮመንት ያለውን ነገር ነው የተገበረው ማለት ነው። ግን እንደ አዲሳኒያ እና ያ ፔሬራ ነው አይባለው ልክ እንደሱ እንዳደረጉት ስቲል 2 እድል አለ እና believe in your mentality እና ተመልሰህ እዛ ላይ ያሉ ድክመቶችን ሰርተህ ምናምን መተህ ድጋሚ እንደምትገጥመው እምነት አለኝ። አሮን ነው አሁን በጆኒ ደረጃ ያለ ሰው ያለ አልመሰለኝም። አትሊስት ግን አንተ ስለሞከርከው
እና ደግሞ ያ ዴዲኬሽኑ ስላለ ተመልሰ መጥ ኢቭን ሁለተኛውን ራሱ ቢያሸንፍ ሶስተኛውን እንደ አዲሳኒያ እንደ ፔሬራ እንደጠለዘው ሶስተኛው ላይ ልደርስበት ይችላል፣ ልታሸንፉ ይችላል። እና አይ ቢሊቭ ያንን ታደርጋለህ ብዬ አስባለሁ እንጂ እኔ ብዙ ስፖርተኛ ኢትዮጵያ ውስጥ ባላቅም ጆኒ ግን እንደሚያወራና እንደሚያደርገው ነገር እዛ ጋር የደረሰ ስፖርተኛ እኔ እንጃ ካለ ደስ ይለናል። በደንብ ፍስፍስ ብናይ ከፍ ያለው ቴስቶስትሮን ነው ያለው። ይመቻችሁ። ጌሾ ወቀጣ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ